ጠመንጃ ከዕለታት አንድ ቀን የነገሮች ሁሉ መሰፈሪያ ጠመንጃ ነበረ። ጠመንጃ ያለው ማምረት አይጠበቅበትም። ሌላው ያመረተውን ይዘርፋል፣ ሌላው ያካበተውን ይወስዳል፣ ሌላው ያደለበውን ይነዳል። ከሴቶች ሁሉ ቆንጆይቱን መርጦ ከሰመረለት በውድ ከጠመመበት በግድ ያገባል። የሰው ሚስትም ይነጥቃል። የጠመንጃ መንፈስ ብርቱ ከመሆኑ የተነሳ የማማለል ስነ ልቦናን ሳይቀር መቆጣጠር ችሎ ነበር። የዛ ዘመን ሴቶች ባለጠመንጃ የሚያማልላቸው ገዳይ የሚያሻፍዳቸው ሆነው በዘመን መንፈስ ተቃኝተዋል። አልቢን የያዘ ሰው ይሁነኝ ውሽማ መውዜር አይገዛም ወይ ባሌ እንዲሆንማ ብለው የሚዘፍኑ ሆነዋል። እነ መውዜር ዛሬ እንዲህ ቀንጥሏቸው ሙዚየም ውስጥ ሳይወረወሩ የክብር የሀብት የደህናነትና የፍቅር ምንጭ ነበሩ። እነ መውዜር ከገንዘብ በላይ በገነኑበት ዘመን ሀብት ዋስትና አልነበረው። አለቃ አጥሜ እንዲህ ባለው ዘመን የንብረትን መቅኖቢስነት ሲገልጽ ያገኘ ምን አገኘ ያጣስ ምን አጣ ብለዋል። ሀብታሙ ሰው በአንድ ጀንበር ሀብቱን አጥቶ ስለሚያድር ሀብት አይኮራም ነበር። እንዲሁም መናጢው ድሃ በአንድ ጀንበር ከበርቴ ሆኖ ሊያድር የሚችልበት እድል ነበረው። ቀዳማዊ ኃይለ ሥላሴ ዘመናዊ ወታደር እስኪቋቋም ድረስ የኢትዮጵያ ወታደር የኢትዮጵያን ባላገር እየዘረፈ ይበላ ነበር። ጠመንጃ ሁሉን አድራጊ ኤልሻዳይ በነበረበት ዘመን ውትድርና የሙያዎች ሁሉ ቁንጮ ሆኖ ተቆጥሯል። ለምን አፈወርቅ ገብረ ኢየሱስ ጥያቄያችንን ሲመልስ አበሻ ለመኖር አንድ የሚሻለው ነገር ወታደር መሆን ብቻ ነው። ይሄው መሆኑ እውነት ደስ ያለ ትዳር ኑሮ ለማግኘት አይደለም፣ ነገር ግን ሲዘርፉና ሲገፉ ከመኖር ሌላውን ሲዘርፉና ሲገፉ መኖር ይሻላል ለማለት ነው ብሎ ጽፏል። ባላገሩም እድሉን ሲያገኝ ጦርነት በፈጠረለት ቀዳዳ ገብቶ ከዝርፊያው ሲሳይ ይሳተፋል። ተክለ ኢየሱስ ዋቅጅራ መይሳው ካሳ የራሳሊን ጦር አሸንፎ በደጋዳሞት በኩል ሲመለስ ያጋጠመውን ሲተርኩልን የደጋዳሞት ገበሬ እርሻውንና ፋሮውን ትቶ በማቅና በሚስቱ ወስፌ በአምጃ በትር ሰክቶ ፈረስና በቅሎ እየፈለመ ሊማርክ ከቆሰለ ሰራዊት ገንዘብ ሊቀማ እየፋነነ ወጣ። የጎሹ እንደመኛ ያሊን ወደረኛ ተሰደዋለህ ብሎ ብዙ ሰው ገደለ። የዛን ጊዜ ደጃች ካሳ ሰገድ ከሚባል ሀገር ሰፈር አድርጎ ወገን ለቀቀበት። በፈረስና በበቅሎ እርስ በርሱ ሲጣላ ዙሪያውን ከቦ በነፍጥና በነፍጠኛ አስገደለው። ከዚያም ወዲያ ባሏ ሄዶ የሞተባት ስታለቅስ እመጣለሁ ብሎ የካሳን ፈረስ ሳያርመው ሞተ የዘራውን ገብስ አለች ይላሉ። ከላይ እንዳየነው ገበሬው እርሻውንና ቁፋሮውን ጥሎ ከወስፊና ከአምጃ እንጨት የተሰራ ጦሩን አንግቦ የወጣው ለነጻነት ትግል ሳይሆን በቅሎና ፈረስ እየፈለመ ሊማርክ ነው። መፈለም የምትለው ቃል ዘመን ከጥቅም ውጭ ካደረጋቸው ቃላት አንዷ ናት። አንድ የጠላት ፈረስ ጦር ሜዳ ላይ ቆሞ ሲገኝ ብዙ ማራኪዎች ይሻሙታል። ቀድሞ ሮጦ የነካው ፈለመው ይባልና ምርኮኛ ይጸድቅለታል። ውሃ ለቀደመ ግዳይ ለፈለመ ይባል ነበር። የምርኮ ሽሚያ ብርቱና ፈጣኑ ብዙ የሚሰበስብበት ደከም ያለው ባዶ እጁን የሚቀርበት ስለሆነ በተሻሚዎች መካከል አምባጓሮ መከሰቱ አልቀረም። እየፋነነ ሲል ፋኖነቱን ለመግለጽ ነው። ሳይታዘዝ በምኞቱ እየተጋፋ የሚዘምት ባላገር ፋኖ ተብሎ ይጠራ ነበር። በጊዜው ዝርፊያ ነውር ሳይሆን ሁሉም ዜጋ ፈረቃ ጠብቆ የሚሳተፍበት ደንብ ነበር ማለት ይቻላል። መሳሪያ የክብርና የሀብት ምንጭ በሆነበት ዘመን ላይ ወታደር የተከበረ ሰው ሲሆን ሲራራ ነጋዴና የዕደ ጥበብ ሰራተኞች የተናቁ ቢሆኑ አይገርምም ይላል ገጽ 93 እና 92 ከአሜን ባሻገር በእውቀቱ ስዩም። ከተማራችሁበት ኮፒ ሊንክ ሼር አድርጉ። ለሌሎች እንዲደርስ ሼር በማድረግ ተባበሩኝ። እንዲህ አይነት መረጃዎች እንደርሷችሁ ይሄን አካውንት ፎሎ ማድረጋችሁ እንዳይረሳ። አመሰግናለሁ።